ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ። የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለመስቀሉ ብርሃን በሰላም ያደረሳችሁ። አዲስ ዓመት የሰላም፣ የአንድነት፣ የጤና፣ የፍቅር፣ የስኬት ያድርግልን። ከስደት ወጥተን ደግሞ የራሳችንን ህይወት የምንኖርበት ይሁንልን ማለት እፈልጋለሁ። ቤተሰቦቻችን እውነት እንደምታውቁት አብዛኞቻችን ማዳም ቤት ነው ያለነው እና ከሰቀቀን ህይወት የእውነት በጣም ከባድ ነው። በአሁን ሰዓት ላይ ማዳም ቤት መስራት ምን ያክል ከባድ እንደሆነ እናውቃለን እና ለዛ ቀን ያደርሰን ማለት ፈልጋለሁ ቤተሰብ ማለት ነው። ዛሬ አብርሽና ሄርሜላ ራሱ ስለነሱ ትንሽ ሀሳቤን እሰጣለሁ ማለት ነው። የእውነት እነዚህ ልጆች ግን የራሳቸውን ዘናፈታ እያሉ ለምንድን ነው እኛን ጭንቀት ውስጥ የሚከቱን? ቤተሰብ ዛሬም እኮ ደገሙት። ሄርሜላ ምን እየሆነች ነው? አብረሽ ታመመ፣ ከቤት ወጣላት፣ ገዝተ ውስጥ ተከራየ፣ ጎትተው ቤት አመጡት። ካፌ መሄድ እንደማይችል እንደፈለገች ይዘውን መጎተት እንደማችል ስታቅ ደግሞ ጭራሽ በምሰቃ እኮ ቆጥራለት ይዛለ የመጣ ቤተሰብ ትናንትና አይታችኋል። እንደዚ አይነት ነገር ስታደርግ፣ ስታጎርሰው፣ ስታሻሸው፣ ስትገደፈው። አንቺን ይገደፍሽ ወይስ አንቺ እሱን ትገደፊው? ጉድ እኮ ነው። የእውነት አልጋ እኮ ነው የቀራችሁ። ከአሁን በኋላ የሚቀራችሁ አልጋ ላይ መያዝ ብቻ ነው። ምን ጉድ ነው እንደዚህ አይነት ነገር ለሰው የምታስተምሩ? ዛሬ ራሱ ሩታ በሩን ክፍት አድርጋ ስትገባ አቅፈዋለኝ ማለት ነው። ምን እንደ እኔ እውነት እግዚአብሔር ነው የምላቸው ይሄ ነገር ሩታም አለችበት ተስማምተው ይሄን ስራ የሚሰሩት እንጂ እውነት አብርሽም እንደዚህ አይነት ነገር እንደማታደርግ እርግጠኛ ነኝ። ሁለተኛ ነገር ሄርሜላ ራሱ እንደዚህ አይነት ነገር ደፍረሽ አታደርጊም። ስለዚህ ሁላችሁም ተመካክራችሁ ህዝቡን መጥፎ ነገር ውስጥ እንዲገባ የምታደርጉ እራሳችሁ የማትኖሩትን ህይወት ለሰው እንዲኖር የምታደርጉ እውነት በጣም ባለዮች ናችሁ ሁላችሁም። አሁን አብዛኞቻችሁ ሩታ ተጎድታ ሩታ እንዲብላ እያላችሁ ነው፣ ግን ድራማ ነው ቤተሰብ፣ የሆነ ድራማ ነው። እንግዲህ ይዩት፣ ዛሬ በሩን ከፍታ ሩታ ገባች። ለምን መጣች? ሲጀመር ለምን መጣች? ስለዚህ አብርሽና ሩታ አልተጣሉም፣ አንድ ላይ ነው የሚኖሩት ቤተሰብ። የእውነት አንዳንድ ቪዲዮ እኮ ያስነቃባቸዋል እኮ፣ ግን እኛ ሞኝ ነን። ሰው ሲያለቅስ ሰው ስለተናገረ ስላሳመንን ብቻ አመና። ሩታ 2 ዓመቷ እንግዲህ ድራማ እያጠናቀቀች ነው፣ አስመስሎ ማውራት። ከመጀመሪያው ጀምራችሁ እንደምታውቁት እንግዲህ እያለቀሰች ወደድኩ የቡታጀራ ልጅ እንዳልሆነች ነበር ስትናገር የነበረችው የመጀመሪያውን ቪዲዮ። እውነቴን ነው ቤተሰብ ከምር ማለት ነው። ሩታ ከመጀመሪያ ይህን ቪዲዮ ብለው ከአብርሽ ጋር ሲጀምሩ የአዲስ አበባ ልጅ እንደሆነች ብቻ ቡታጀራ ክሷ ጋር እንደምትመጣ ብቻ ሆነን የተወነች ውሸት። አሁንም ሁሉ ነገር ውሸት ነው። እግዚአብሔርን አብርሽና ሩታ በመካከላቸው ምንም አይነት ጸብ የለም። እመኑኝ ቤተሰብ። ሩታ በዛ በኩል ታለቅሳለች፣ አብርሽ ደግሞ በዛ በኩል ያለቅሳል። ህዝቡን ለማጭበርበር ዱባይ መጣችሁ፣ ሰርጋችሁን አደረጋችሁ፣ ብራችሁን ጨረሳችሁ። ከዛ በኋላ ያላችሁ አማራጭ ብራችሁን። በነገራችን ላይ የእነሱ ቪዲዮ ከቀነሰ በጣም ቆይቶባቸዋል። ቪው ለምን ብሎ ነው እንደዛ ነገር የሚያደ